Recently, the owner of OnlyFans passed away due to cancer. But not many people realize that in his death is a very, very strong reminder that shakes the hearts. በቅርቡ የኦንሊፋንስ ባለቤት በካንሰር ህመም ምክንያት ከዚህ ዓለም በሞት ተለይቷል። ነገር ግን ብዙ ሰዎች በእርሱ ሞት ውስጥ ልብን የሚያንቀጠቅጥ በጣም ጠንካራ ማስታወሻ እንዳለ ልብ አላሉትም። ነብዩ መሐመድ አለይሂ ሰላም እንዲህ ብለዋል፣ ሶስት ነገሮች የሞተን ሰው እስከ ቀብሩ ድረስ ይከተሉታል፣ ሀብቱ፣ ቤተሰቡና ስራው ወይም በዱንያ ላይ የኖረበት መንገድ። ከዚያም ነብዩ አለይሂ ሰላም እንደተናገሩት ሁለት ነገሮች ይመለሳሉ። አንዱ ነገር ግን ሲከበር አብሮት በቀብር ውስጥ ይቆያል። አብሮት የሚቆየው ሀብቱ ወይም ቤተሰቡ እንዳልሆነ ሁላችንም የምናውቀው ሀቅ ነው። እነርሱ ወደ የቤታቸው ይመለሳሉ። ብዙም ሳይቆይ ያ የሞተው ሰው ይረሳል። ይልቁንም በቀብሩ ውስጥ አብሮት የሚቆየው ስራው ነው፣ የኖረበት መንገድና ትቶት የሄደው አሻራ ወይም ሌጋሲ። ይህንን የጠቀስኩበት ምክንያት የዚህን ግለሰብ አሻራ ወይም ሌጋሲን እስቲ ያስቡት። ይህ ግለሰብ የሚታወቀው እጅግ አስነዋሪ የሆኑ የብልግና ምስሎችና ቪዲዮዎችን በሚያስተናግድ ትልቅ የኢንተርኔት ድረገጽ ባለቤትነት ነው። ይህ ነው የእርሱ አሻራ። በዚህ ነው የሚታወቀው። የብልግና ምስሎችን ማየት፣ መጠቀምና ማሰራጨት ምን ያህል አጥፊ እንደሆነ ለማወቅ ትልቅ ተመራማሪ መሆን አያስፈልግም። ይህ ድርጊት ማህበረሰቡን በየደረጃው ይበክላል። በከፍተኛ ሁኔታ የወሲብ ትንኮሳን፣ የአካል ጥቃትን፣ አስገድዶ መድፈርና የመሳሰሉትን ችግሮች ያስከትላል። በተጨማሪም በራስ አካል ላይ ያለመተማመን፣ ቦዲ ዲስሞርፊያ እና የአእምሮ ጤና ችግሮችን ይፈጥራል። ቤተሰብን ያፈርሳል፣ አእምሮንም ይበክላል። የብልግና ምስሎች አእምሮን እንደሚያበላሹ የሚያሳዩ ጥናቶች አሉ። ይህ ግለሰብ በዓለም ዙሪያ ያሉ በርካታ ሰዎች እንዲህ ያለውን ይዘት እንዲጠቀሙና እንዲያሰራጩ በማድረግ አሻራውን ጥሎ አልፏል። በትክክል ለመናገር በአሁኑ ወቅት ወደ 5 ሚሊዮን የሚጠጉ ይዘት አዘጋጆች በዚያ ድረገጽ ላይ እንዳሉ ተመዝግቧል። 5 ሚሊዮን ሰዎች የራሳቸውን አስነዋሪ ምስሎችና ቪዲዮዎችን ዓለም እንዲያይላቸው ይለጥፋሉ። የዚህ ድረገጽ ተከታዮች ወይም ሰብስክራይበሮች ስንት እንደሆኑ ያውቃሉ? ወደ 400 ሚሊዮን ይጠጋሉ። ይህ ከዓለም ሕዝብ ቁጥር ውስጥ ከፍተኛ ድርሻ ነው። ይህ ሁሉ ግብረ ገብነት የጎደለ ድርጊት እንዲስፋፋ ተጠያቂው ይህ ያለፈው ሰው ነው። ይህንን ሁሉ ለምን ጠቀስኩ? ምክንያቱም አላህ ሱብሃነሁ ወተዓላ በነብዩ መሐመድ ትምህርቶች አማካኝነት አንድ መርህ ያስተምረናል። አንድን ሰው ወደ መልካም ነገር የመራ ያንን መልካም ስራ እንደሰራው ሰው እኩል ምንጋ ያገኛል። በተቃራኒው ደግሞ አንድን ሰው ወደ መጥፎ ነገር የመራ ያንን መጥፎ ስራ እንደሰራው ሰው እኩል ቅጣት ወይም ውጤት ይከተለዋል። ይህ ሰው በየሰከንዱና በየቀኑ ማህበረሰቡን እየበከለ ቆይቷል። እርሱ በህይወት ቢኖርም ባይኖርም ያ ድርጊት ማህበረሰቡን መበከሉን እስከቀጠለ ድረስ ያ ሁሉ ኃጢአት በቀብሩ ውስጥ ወደ እርሱ ቅጣት ይጨመራል። የቂያማ ቀን በአላህ ፊት ሲቆም የሚጠየቅበት ብዙ ነገር ይኖረዋል። በዚህም ምክንያት የቅጣቶች ሁሉ ከባዱ ሊገጥመው ይችላል። የዚህ ቪዲዮ ዋና ዓላማ እስቲ ስለ ራሳችሁ እንዲያስቡ ለማድረግ ነው። ይህ ሰው እንደሚሞት አያውቅም ነበር። ገና ወጣት ነበር። ነገር ግን በካንሰር ተይዞ በድንገት ሞተ። ያ ነው መጨረሻው። የሥራ መዘገቡ ተዘግቷል። ከእንግዲህ ምንም አይነት መልካም ሥራ መስራት ወይም ተውበት ማድረግ አይችልም። ያ ሁሉ ጥፋት እስከ ዓለም ፍጻሜ ድረስ ወደ ቀብሩ እየፈለሰ ይቆያል። የእርሷስ አሻራስ ምንድን ነው? ይህ በጣም አሳሳቢ ጉዳይ ነው። ምክንያቱም በመጨረሻው ቀን ዋናው ቁም ነገር ስራችን ብቻ ነው። አስቡት፣ ብዙ ሰዎች በዚህ ዓለም ላይ ቤተሰብ ትልቅ ነገር እንደሆነ ያስባሉ። ነገር ግን ነብዩ መሐመድ አለይሂ ሰላም በመጀመሪያው ሐዲስ ላይ እንደተናገሩን ወደ ቤት ከሚመለሱት ሁለት ነገሮች አንዱ ቤተሰብ ነው። ሲሞቱ ቤተሰባቸው ለእርሱ አይሆኑም፣ ወደ ቤታቸው ይመለሳሉ፣ እርሷቸውም በቅርቡ ይረሳሉ። ሀብታችሁ ቢሆን አያድናችሁም። ብዙ ሰዎች በወር $10,000 ማግኘትን ዋና ዓላማቸው ያደርጋሉ። ነገር ግን ያ በወር የሚያገኙት $10,000 በቀብር ውስጥ አይረዳችሁም። የሚረዳችሁ የብቻው ነገር ቀድሞ የላኩት መልካም ስራችሁ ብቻ ነው። ለዚህ ነው አላህ ሱብሃነሁ ወተዓላ ሀብትና ልጆች የዚህች ዓለም ጌቶች ናቸው ያለው። በመከተልም እንዲህ ይላል፣ ለቀጣዩ ዓለም የምታስቀድሟቸው ዘላለም መልካም ስራዎች በመጪው ህይወት ስለሚጠቅማችሁ ተስፋ ሊደረግላቸውና ሊታገሉላቸው የሚገቡ የተሻሉ ነገሮች ናቸው። አዎ፣ እንዲህ ያሉ አልካኝና አስነዋሪ ስራዎችን ትተው ያለፉ ሰዎችን መጥፎነት እና የጣሉትን አሻራ ማሰባችን ተፈጥሯዊ ነው። ነገር ግን በእንዲህ ያለ ወቅት ወደ ውስጣችንን መመልከት አለብን። እኔስ ሞትስ ምን አይነት አሻራ ነው ትቼ የሚሄደው? ለእነዚህ ዘላለም መልካም ስራዎች ቅድሚያ እየሰጠው ነው ወይስ አላህ ለጠቀሳቸው የዱንያ ጌጦች፣ ለሀብት፣ ለቤተሰብ፣ ለመዝናኛና ለደስታ ብቻ ነው የምኖረው? በህይወታችን ውስጥ ቅድሚያ የሚሰጠው የትኛው ነው? ምክንያቱም ለዚህች ዓለም ጌጦች ብቻ ቅድሚያ የምንሰጥ ከሆነ እና ለቀጣዩ ዓለም ሁነት ግድ የማይለን ከሆነ ቀብር ውስጥ ስንገባ የሚጠቅመን በጣም ጥቂት ሊሆን ይችላል። ይህ ለሁላችንም እንደ ማሳሰቢያ ይሁን። ኢንሻአላህ ተጠቃሚ እንደሆናችሁ ተስፋ አድርጋለሁ። በዚህ አበቃለሁ። ኢንሻአላህ I hope you benefited and we'll leave it at that. Assalamu alaikum wa rahmatullahi wa barakatuh.